ዶክተሩ ስልክ ይደወለለትና እየሮጠ ወደ ሆስፒታል ይሄዳል። ሆስፒታል ከደረሰ በኋላ ልብሱን በፍጥነት ቀይሮ ወደ ኦፕራሲዮን ክፍል እየተጣደፈ ሲሄድ መግቢያ በሩ ላይ ቆሞ ይጠብቀው የነበረው የታማሚው ልጅ አባት እንዴት እዚህ ለመድረስ ሁሉ ሰዓት ይፈጅብሃል ዶክተር፣ የሰው ህይወት ግድ አይሰጥህም፣ በጣም ዘገየህ እያለ ሲጮህበት ዶክተሩን በፈገግታ ይቅርታ ሆስፒታል ግቢ ውስጥ አልነበርኩም፣ ስልክ ከተደወለልኝ በኋላ ግን አቅሜ በፈቀደው መጠን በፍጥነት ለመድረስ ሞክሬያለሁ፣ ተረጋጋለው። ተረጋጋ ትለኛለህ? ታሞ ሊሞት እያጣጣረ ያለው እኮ የኔ ልጅ ነው፣ እንዴት ተረጋጋ ትለኛለህ? ያንተ ልጅ ቢሆን እንደዚህ ትላለህ? አንተ በመዘግየትህ ልጅ ሊሞትብኝ ነው፣ ትንሽ አታስብም ብሎ ሲጮህበት ዶክተሩም አሁንም ፈገግ እያለ ዶክተር የሰው ልጅ ህይወት ሊያረዝምም ሊያሳጥርም አይችልም፣ የሁላችንም ነፍስ በፈጣሪ እጅ ናት፣ ሞት ለማንም አይቀርም፣ አሁን ተረጋጋ፣ እኔ ስራዬ ልስራበት ብሎ ወደ ሰርጀሪ ክፍል ገብቶ ለተወሰኑ ሰዓታት ህፃኑን ቀዶ ጥገና ካከናወነ በኋላ ወደ ውጭ ወጥቶ በፈገግታ የልጁን አባት እንኳን ደስ አለህ፣ ልጅ ሰርጀሪ ከተደረገለት በኋላ በጥሩ ጤንነት ላይ ይገኛል፣ ከዚህ በኋላ የሚያስፈልግህ ነገር ካለ ነርሷ ትረዳሃለች ብሎት እየሮጠ ከሆስፒታሉ ወጣ። ሰውየውን በሰማው መልካም ዜና ቢደሰትም የዶክተሩ ሁኔታ ግራ ስለገባው ነርሷን ዶክተሩ ምን ሆኖ ነው እንደዚህ የተዋከበው ብሎ ሲጠይቃት ዶክተሩ ትላንትና ልጁ በመኪና አደጋ ሞተበት፣ ቀብር ላይ ነበር፣ ያንተ ልጅ ህመም አደገኛ ስለነበር እንዲያክመው ደውለን ጠርተነው ነው፣ አሁን ያንተ ልጅ ካዳነ በኋላ የልጁ ቀብር ላይ ለመድረስ ነው እንደዚህ እየሮጠ ያለው ስትለው ሰውየው ድርቅ ብሎ ቀረ። የራሳቸውን ህመም የራሳቸውን ሀዘን ደብቀው ለሰዎች ደስታ ለመፍጠር